ወስዳችሁ ዶናት ጋብዙት። እነዚህ የጋንግ ልጆች ደግሞ ሁሌም በትምህርት ቤት ውስጥ እንደ ምርጥ ልጆች ነው የሚታዩት። እናም ልጁን ናስቲ ዶናት እንብላ ሲሉት በጣም ደስ ብሎት ነው እሺ የሚላቸው። እኛ ደግሞ ቀጥታ ወደ ርዕሰ መምህሩ ቢሮ ሄድን። السلام عليكم ورحمة الله وبركاته. بنهين كننت قانو ككاميرا جربة عند عجرنا تلك يهون ملك تالي كتشال اسكزاري سامنت مالتم اسك جمعة 10 شي بيتسب مقبات علبن لمن علبن بقال እና بإذن الله 10 شي ቤተሰብ ከገባን ለየት ያለ ቪዲዮ ይኖረናል። እናም ቻናሉን ሼር በማድረግ ተባበሩን። ሰብስክራይብ ያላረጋችሁ ሰብስክራይብ አድርጉ። ቪዲዮን ላይክ በማድረግ ጀምሩ። ባረከላሁ ፊኩም። ቻው ቻው ማለቴ ቪዲዮን ይዩት። ወዲያውኑ ወደ ቤቱ ስልክ ደወለ። ልጁ የእውነት ቤት አልገባም። ፊቱ ተለወጠ። አሁኑኑ ፖሊስ ጠርቼ አሳስራቸዋለሁ። ምን አጠፋው ጋሽዬ? ካንተ ጋር እዚሁ ትምህርት ቤት ነበርኩ። የት እንዳለ አላውቅም። ምንም የማውቀው ነገር የለም። ቀኑን ሙሉ እዚሁ ነበርኩ። ደውል ፖሊስ ጋር ከፈለክ። ከዛ ተረጋግተን ፈታ ብለን ተቀመጠን። እሱ እያበደ ነው። ለፖሊስ ይደውላል። ልጄ ቤት አልገባም። እዚህ ይደውላል፣ እዛ ይደውላል። ከቆይታ በኋላ መልሶ ወደ ቢሮ ጠርቶን እሺ አሁን ልጄ የት ነው ያለው? እኔ የልጅህ ጠባቂ ነኝ እንዴ? የት እንደሆነ እኔ ምን አውቃለሁ? እሺ የፈለግከውን አድርግልሃለሁ። እሺ ልተባበረህ እችላለሁ። ነገር ግን አንዳንድ ህጎችን እናስቀምጥ። ከዛሬ ጀምሮ እኔን ካየኸኝ በሌላኛው መንገድ ትዞራለህ። ትንሽ ቆይተን ደወልን። ወደ ቤቱ መልሱት። ልጁ ምንም ሳይሆን ደስ ብሎት ወደ ቤቱ ተመለሰ። ስለዚህ ይሄን ያክል ነበር ስልጣናችን። ክፍል እንገባና አስተማሪውን የምንፈልገውን ውጤት እንዲሰጠን እንነግረዋለን። ለአንዳንዶቹ አስተማሪዎች እጽ እንገዛላቸዋለን፣ አንዳንዶቹን እናስፈራራቸዋለን። ልጅ የት እንደሚማር አውቃለሁ፣ የት እንደምትኖር አውቃለሁ ምናምን። እንደውም አንድ የስፖርት አሰልጣኝ ነበረ። እናም ሴት ልጆችን ያስቸግር ነበር። ይህም ከኛ ህግ ውጪ ነው። እናም ወደ አንድ ፓርቲ እንዲመጣ ጋበዝ ነው። ሲመጣ ግን ምንም ፓርቲ አልነበረም። አንገቱ ላይ በቢላ ወጋ ነው። አልገደልነው፣ ነገር ግን መልእክቱ በደንብ ገብቶታል። እናም ሴቶች ለእንደዚህ አይነት ነገር በጣም ይሳቡ ነበር። መልካም ሆነን ሳይሆን ያንን የምናሳየውን ጉልበትና ስልጣን አይተው ነው። እና እነዚህ ሴቶች ይመጡና ስልካቸውን ይሰጡን። አንድ ቀን ቅዳሜ ማታ ላይ ጓደኛዬ ዛሬ ምን ልታደርግ ነው አለኝ። እኔ ደግሞ ሁለት ስልክ ቁጥሮች አሉኝ፣ የትኛው ጋር ልሂድ ግራ ገብቶኛል አልኩት። በቃ እንደዛ ከሆነ አንዱን ለኔ ስጠኝ፣ በአንዱ አንተ ሂድ አለኝ። እናም አንዱን ሰጠሁት። እኔ ደግሞ ሌላኛው ጋር ሄድኩኝ። እሱ እዛ ሄደ። እናም የህዝብ ስልክ ነበረ። ልጅቷ እንድትወጣ ደወለላት። ነገር ግን ሴት ሳይሆን የመጣችው የታጠቁ ወንዶች መጥተው ተኩስ ከፈቱበት። 9 ጥይት አረፈበት። እጁን፣ ደረቱን፣ ሆዱን ደግሞም ጭንቅላቱን። በፊልም ላይ እንደምታየው በጥይት ስትመታ ትንሽ ደም ጠብ እንደሚለው አይደለም። ሙሉ የጭንቅላቱን ክፍል ነው ያፈረሱለት። ነገር ግን ወጥመዱ እኔን ለመግደል ነበር። እቅዳቸው እኔን ለማጥፋት ነበር። ነገር ግን የአላህ ቀደር ሆኖ ጓደኛዬ በኔ ቦታ ሄደ። ከልጅነትህ ጀምረህ አብረኸው ያደግክ ልጅ ነው። ይሄ ቀልድና ጨዋታ አይደለም። ከልጅነት ጀምሮ አብሮህ ያደገውን ጓደኛህን ሰውነቱ ላይ 9 ቦታ ተበሳስቶና እንደዛ የሰውነቱ ክፍል ተቆራርጦ ማየት እጅግ በጣም ያማል። ያን ቀን እሱን ለመቅበር ስንሄድ ውስጤን ነካኝ። ወደዛ የጋንግ ህይወት የገባሁት ፈልጌው አልነበረም። ግን በቃ ከዚህ ህይወት መውጣት አለብኝ። ምን እያደረግኩ ነው አልኩኝ። በዚያ መቃብር ውስጥ መግባት የነበረብኝ እኔ ነበርኩ። እቅዳቸው የነበረው ያ ነው። ስለዚህ አላህ ባይጠብቀኝ ኖሮ ዛሬ ያ ሬሳ እኔ ነበርኩ። እናም እሱን እየተቀበረ ስመለከት የዚህ ህይወት ትርጉም ምንድን ነው? ምክንያቱም በወቅቱ ገንዘብ ነበረን፣ መኪና ነበረን፣ ሴቶች ነበሩን፣ ተጽዕኖ ነበረን። ነገር ግን ከነዚህ ሁሉ ነገሮች አንዱም አብሮት ወደ መቃብሩ አልወረዱም። ሲቀበር ብቻውን ነበር። ያ ነው ያነቃኝ። ህይወት ማለት በፍጹም ይሄ እንዳልሆነ ተረዳው። ስለዚህ ሁሉንም ነገር ትቼ ሌላ መንገድ መፈለግ ጀመርኩ። ግን መጀመሪያ ላይ ወደ ኢስላም አልሄድኩም። ወደ ቤተ ክርስቲያን ተመልሼ ሄጄ ጠየቅኩኝ። ጓደኛዬ ተገደለ አልኩት። በቃ ጀነት ይገባል፣ በኢየሱስ አምኗል። ግን ለሰራው ነገር ሁሉ ተጠያቂ አይሆንም? አይ በኢየሱስ ካመንክ ወደ ጀነት ትገባለህ። ታዲያ በጣም ጥሩ ሰው በሆኑም ጀነት ገባለሁ፣ በጣም መጥፎ ሰው በሆኑም ጀነት ገባለሁ እና ለምን ራሴን ቀይራለሁ? ይሄ ምንም ትርጉም አይሰጥም። ከዛ ወደ ቡዲዝም፣ ወደ ካቶሊክ፣ ወደ ይሁዶች ሁሉ ሄድኩኝ። ግን ምንም አይነት መልስ አላገኘውም። በዛ መሃል ወደምኖርበት ከተማ የሆኑ ጀማዓ መጡ። ልክ እንደኔ የፓሽቱን ተወላጆች ነበሩ። መስጂድ ውስጥ እንዲህ ያለ ፕሮግራም አለን፣ ለምታህ ታይም አሉኝ። እኔም እሺ እስኪ ልሂድና ሊያቸው ብዬ ሄድኩኝ። እነሱ ጋር ተቀምጬ ማውራት ስጀምር እናም አንድ ሼክ ነበሩ። መልስ ነበራቸው። ስለ ሞት ስጠይቃቸው ሞት ምን እንደሆነ ያስረዱኝ። ስለ ቀብር ስጠይቃቸው አብራሩልኝ። ለሰራኸው ስራ ሁሉ ራስህ ትጠየቃለህ፣ ነገር ግን አላህ መሃሪ ስለሆነ ተውበት ካደረክ ይምርሃል አሉኝ። ይሄ ለኔ ትልቅ ነገር ነበረ። በተለይ ደግሞ ያ 99 ሰዎችን ስለገደለው ሰው የሚናገረው ሐዲስ ውስጤን በጣም ነካው። ምክንያቱም ያ ሰውዬ 100 ሰው ገድሎ
እንኳን አላህ ይቅር ካለው ይሄ እኮ ቀላል ነገር አይደለም። ያ ሰውዬ ምህረት ካገኘ እኔም ምህረት ማግኘት እችላለሁ ማለት ነው። ግን ደግሞ ዝም ብሎ በማመን ብቻ ሳይሆን ራሴን መቀየር እንዳለብኝ ተረዳው። እናም በቃ ሙስሊም እሆናለሁ አልኩኝ። ያነሷቸው ጥያቄዎች በሙሉ ከቁርአንና ከሐዲስ መልሶች ነበሩ። ነገር ግን ችግር አለ፣ መውጣት አልችልም። አንዴ መሪ ከሆንክ በኋላ ደግሞ መውጣት አትችልም። ብለድ አውት። ስለዚህ ለመግባት መግደል አለብህ፣ ለመውጣት መገደል አለብህ። ብለድ አውት። ምንም አይነት ምክንያት ተቀባይነት አይኖረውም። ለመውጣት የግድ መሞት አለብህ። መውጣት ከፈለክ ቀብርህ ገብተህ ነው መሆን ያለበት። እችንም ያዛውት እንዳትረሷት። እናም ወደዛ ሰፈር መሄድ ተውኩ። ከነሱ ጋር መታየትም አቆምኩ። ወደ ካርቴልም ዝር አላልኩም። ግን መደወላቸው እንደማይቀር አውቃለሁ። ደወሉልኝም። የለህም እኮ የት ነህ አሉኝ። ስማ እኔ አሁን ሙስሊም ሆኛለሁ። አረ ችግር የለውም፣ እኛ ክርስቲያን ነን፣ ካቶሊኮችም አሉን፣ አንተ ደግሞ ሙስሊም ነህ፣ እናከብረሃለን። ግን ጋንግ ነው አይደል? እስከምትሞት ድረስ ከኛ ጋር ነህ። አይ ነገሩ እንደዛ አይሰራም አልኳቸው። እናንተ ክርስቲያን ሆናችሁ ይህን ልታደርጉ ትችላላችሁ። እንደ አንድ ሙስሊም ደግሞ በአፌ አንድ ነገር ተናግሬ በተግባር ሌላ ነገር ማድረግ አልችልም። ይኸውልህ እናከብረሃለን፣ አንተ መሪ ነህ፣ ግን ህግ ነው። ካልመጣህ ትገደላለህ። አውቃለሁ፣ ግን ስሙ፣ እኔም ጋር መሳሪያ አለ፣ እናንተም ጋር አለ። ማን እንደሆንኩ ታውቃላችሁ፣ ምን እንዳደረኩም ታውቃላችሁ። እኔን ፍለጋ ከመጣችሁ ብቻዬን እንደማልሞት እወቁ። ብዙዎቻችሁን ይዤ ሞታለሁ አልኳቸው። እሺ ተዘጋጅተህ ጠብቀን። አሁን ከራሴ ቡድን ጋር ልገዳደል ነው። ያ ሁሉ የጋንግ ቡድን ስለ እኔ ሁሉንም ነገር ያውቃሉ። የት እንደምኖር፣ የት እንደምማር፣ ሁሉንም ነገር። ያ ጊዜ በህይወቴ ከፍተኛ ጭንቀት ውስጥ የገባሁበት ጊዜ ነው እና ቤታችን ውስጥ አንዲት ትንሽ የጣሪያ መጋዘን ነበረች። እዛ ማደር ጀመርኩ። እዛ ጋ አንድ መጋረጃ ነገር ያላት ትንሽ የቬንቲሌሽን መስኮት ነበረች። በቃ ማታ ላይ በጭራሽ አልተኛም ነበር። መሳሪያዬን ይዤ እዛ ጣሪያ ላይ ሌሊቱን ሙሉ ቁጭ ብዬ ያነጋ ነበር። ምክንያቱም እንዴት እንደሚመጡ ጠንቅቄ ያውቃለሁ። ይህንን ዘዴ ያመጣሁት ራሴው ነኝና። እነሱ የሚያደርጉት ልክ ከሌሊት 10 ሰዓት አካባቢ ይጠብቁና ዝም ብለው ወደ ቤትህ መጥተው ጥይት ያዘንቡብሃል። በዚህ ሁሉ መሃል ግን ከምንም በላይ የሚያስጨንቀኝ የነበረው እናቴ ነበረች። ቤቱን ሲደበድቡት እናቴ ትሞትብኛለች ብዬ በጣም ምፈራ ነበር። ጥይት ማንነትህን አያውቅም፣ ሰውን አይመርጥም። እናም በቃ ሌሊቱን ሙሉ ሳልተኛ ቁጭ ብዬ ጠብቃቸው ነበር። ከመጡ እኔው ቀድሜ ተኩስባቸዋለሁ ቤት ውስጥ እንዳይገቡ እያልኩኝ። የመጀመሪያው ሌሊት አለፈ። ሁለተኛውም፣ ሶስተኛው፣ አራተኛው፣ አምስተኛው ቀን። ከዛ ምንድነው ነገሩ? ምን እየተፈጠረ ነው ማለት ጀመርኩኝ። በዚያ ላይ ደግሞ አሁን ሐላል ገንዘብ መፈለግ አለብኝ። አሁን ከጋንጉ የሚመጣ ምንም ገንዘብ የለም። ስለዚህ የግድ ስራ መፈለግና መማር ነበረብኝ። እናቴን ማስደሰት እፈልጋለሁ። እናም ኮሌጅ ለመግባት እሞክር ነበር። ያንን ጭንቀት አስቡት። ሌሊቱን ሙሉ አይንህን ሳትጨፍን አድረህ ጠዋት ኮሌጅ ትሄዳለህ። ከዛ ደግሞ ወደ ስራ ስትመጣና ስትወጣ ደግሞ ሁል ጊዜ ዙሪያህን ማየት። ፖሊስም ይፈልግሃል። አንድ ነገር ብቻ አልነበረም። ከተወሰነ ጊዜ በኋላ ግን ማሰብ ጀመርኩ። እነዚህ አብረውኝ ያደጉ ልጆች እኮ በብዙ ነገር ተደጋግፈናል። ጠላቶቻችን ታጥቀው በቤቶቻቸው ሲከቧቸው እኛ መሃል ገብተን ተኩሰን አስጥለናቸዋል። ፖሊስ ይዘን እንኳ አሳልፈን አንሰጣጥም ነበር። እናም ይህን ሁሉ አብረን ካሳለፍን በኋላ ቢያንስ ዳዕዋ ላድርግላቸው አይገባም? ምክንያቱም እስኪያስቡት ስለ ጀሃነም በደንብ ካሰባችሁበት ጠላትህ እንዲገባበት እንኳ የማትመኘው አስፈሪ ቦታ ነው። ይቅርና አብረሃው ላደግከው ጓደኛ ለነሱ ዳዕዋ የማታደርግ ግላቸው ከሆነ ወይም ጀሃነምን አልተረዳኸውም ወይ አላመንክበትም ወይም በጭራሽ ሐሳቡ የለህም ማለት ነው። ማለት እንዴት ነው ጓደኞቼ ለዘላለም ጀሃነም ውስጥ እንዲቃጠሉ የምታዋቸው? በፍጹም የማይታሰብ ነው። እና ቢያንስ ስለ ኢስላም ለነሱ መናገር አለብኝ ብዬ ማሰብ ጀመርኩ። ምናልባት አላህ ይመራቸው ይሆናል። አላህ እኔን ከመራኝ ይህንን ጸጋ ለነሱ ማካፈል የለብኝም? ስለዚህ ሄጄ ዳዕዋ ላድርግላቸው ወሰንኩ። እርግጥ ነው ፍርሃት ነበረብኝ፣ ግን ይገድሉኛል በሚል ፍርሃት ወደ ኋላ አላልኩም። ምክንያቱም በዚያ ጊዜ የሞትኩ ሰው ነኝ ብዬ ራሴን ተቀብያለሁ። ዝም ብዬ በጭማሪ ሰዓት የምኖር ያህል ነበር የሚሰማኝ። ምክንያቱም ከዛ በፊት ልሞት የምችልባቸው ብዙ አጋጣሚዎች ነበሩ። ግን አሁን ዋናው ጥያቄ እንዴት ነው ዳዕዋ የማደርግላቸው? ምክንያቱም ዝም ብዬ ወደ እነሱ መሄድ አልችልም። ምክንያቱም እጽ የምንሸጥበት ጋራዥ እና የጓሮ መተላለፊያ ነበረ። ግን ለምን ያንን መተላለፊያ መረጥን? ጠላት በቀላሉ መጥቶ እንዳያጠቃን ነው። እናም ደግሞ ጣሪያው ላይ ጠባቂ የሚሆኑ ልጆች አሉ። ከዛ ላይ ሆኖ መረጃ ያቀብላሉ። ለምሳሌ ፖሊስ ሲመጣ ያያሉ።
ፖሊስ ደግሞ መቼም ቢሆን ብቻውን አይመጣም። ከመጣ ሙሉ ታጣቂ ሆነው በሄሊኮፕተር ምናምን ነው የሚመጡት። ምክንያቱም እንተኩሱባቸዋለን። አንዲት የፖሊስ መኪና ብቻውን ከመጣች ምንም ሊያደርጉን አይችሉም። ከነሱ የተሻለ መሳሪያ ነበረ። ስለዚህ ከላይ ያሉት ልጆች ኮድ ይልካሉ። ፖሊስ መጣ የሚለውን ኮድ ስናይ እሺ እጹም በሙሉ አስወግዱ ይባላል። ፖሊስ እስከሚደርስ ድረስ ምንም ነገር እጅህ ላይ አይገኝም። የጠላት ቡድን ሊተኩስብን ከመጣ ደግሞ በዚያ በጠባቡ መተላለፊያ በኩል ማለፍ ስላለባቸው በቀላሉ ሊደርሱብን አይችሉም። ስለዚህ የጠላት መኪና ሲታይ ኮድ ይላካል። እኛ ደግሞ በየቦታው የደበቅናቸው መሳሪያዎች ስላሉን በቀጥታ መተኮስ እንጀምራለን። ደንበኛ እጽ ሊገዛ ከመጣ ደግሞ የደንበኛ ኮድ ይላካል። ጋራዡን ትከፍታለህ፣ ታያቸዋለህ፣ እንዲቀርቡህ ትፈቅዳለህ። ይህን ሲስተም የዘረጋሁት እኔው ነኝ። ስለዚህ እንዴት እንደሚሰራ ጠንቅቄ ያውቃለሁ። ስለዚህ ወደዛ ሲሄድ በመኪና አልሄድኩም። ምክንያቱም የያዝኩት መኪና የጋንግስተር መኪና ስለሚመስል የጠላት መኪና መስሏቸው ሊተኩሱብኝ ይችላሉ። እና መኪናዬን ትቼ በእግር መጓዝ ጀመርኩ። የለበስኩት ነጭ ኢማማ እና ነጭ ቶብ ነበር። ምንም አይነት መሳሪያ አልያዝኩም። ባዶ እጄን ነኝ። በዛ መተላለፊያ ውስጥ ቀስ እያልኩ መራመድ ጀመርኩ። ከላይ ጣሪያው ላይ ያሉት ልጆች ይህ ደግሞ ማን ነው በሚል ግራ ተጋብተው ወዲያና ወዲህ ሲሮጡ ድምጻቸው ይሰማኛል። ሙሉ ለሙሉ ተለውጬ ስለነበር መጀመሪያ ላይ አላወቁኝም ነበር። ልክ ወደ እነሱ መጠጋት ስጀምር ግን አወቁኝ። በድንጋጤም እናም አብሮኝ ያደገ እዛ ሰፈር ውስጥ ትልቅ ስም ያለው አንዱ ጓደኛዬ ያለኝን መቼም አልረሳውም። ፊት ለፊቴ ቆሞ እምላለው ከዚህ ሰፈር በህይወት አትወጣም። እኛ እኮ አንተን እንዴት እንደመንገድልህ እያስብን ነበር። አንተ ደግሞ ምንም መሳሪያ ሳትይዝ እግራችን ስር መጣህ። እምላለው ዛሬ በህይወት አትወጣም አለኝ። እኔም ረጋ ብዬ እሺ እንደፈለጋችሁ፣ ግን 5 ደቂቃ ብቻ ሰጡኝ። ለምን እንደተቀየርኩኝ ምን እንደሆነ ልንገራችሁ። ከዚያ በኋላ የምታደርጉኝን ታደርጋላችሁ አልኳቸው። እሺ 5 ደቂቃ ብቻ አለህ አሉኝ። 2.5 hours later ስለ ጀነት ስለ ጀሃነምና ስለ ቂያማ ቀን እየነገርኳቸው ነው። እነሱም ልክ እንደኔ አይነት ስሜት ውስጥ መግባት ጀመሩ። ተመልከቱ እስኪ ጓደኞቻችንን እየቀበርን ነው። ለመሆኑ የሞቱት ለምንድን ነው? እኛ ለማንገዛው ሰፈር ስማቸው እንኳ የኛ ባልሆነው አካባቢዎች ምክንያት ከ10 ዓመት በፊት የተገደሉ ጓደኞች አሉኝ። እናንተ ዛሬ ስማቸውን እንኳ አታውቁም። ለመሆኑ እነሱ ለምን ሞቱ? የ15 የ14 የ12 ዓመት ልጆች ተገደሉ። ለምን? ህይወትን እንኳ ሳያዩዋት፣ ልጆች ሳይወልዱ፣ ያንን የልጅነት ህልማቸውን ሳይኖሩ፣ ያንን የተዋበ ህይወት ቅንጣት ሳያጣጥሙ ሞቱ። ለምን ሞቱ? ይሄ እጽ የሚያዘዋውረው ካርቴል ስለኛ እኮ ምንም ግድ የላቸውም። እነዚህ ወንበዴ ቡድኖች ስለኛ አያስቡም። እኛ ግን ይህንን ሁሉ መከራ እንቀበላለን። ዝም ብለህ ትምህርት ቤት ትሄዳለህ፣ በድንገት አንዱ በዱላ መጥቶ ይጥልሃል። እኔ ራሴ ተመትቻለሁ እኮ። አንዳንድ የራሴ ቦታዎች ላይ ጸጉር አይበቅልም፣ ምክንያቱም በጎልፍ ዱላ እና በብረት ተመትቼ ያውቃለሁ። ለዛ ነው አሁን በዳዕዋ ላይ አንዳንድ ሰዎች እያስፈራሩኝ ሲሞክሩ፣ እናንተ ግን ማንን እንደምታናግሩ ታውቃላችሁ? እኔ ምን ውስጥ እንዳለፍኩ ታውቃላችሁ? አንተ እኔን ለማስፈራራት ትሞክራለህ? እናም ይህንን ሁሉ መከራ ያዝነው ለምንድን ነው? እስኪ ያስቡበት። ህይወት ማለት ይቺው ናት? ታዲያ እነዛ የቀበርናቸው ጓደኞቻችን እጣ ፋንታ ምንድን ነው? ከሞት በኋላ ህይወት ካለስ ምን ሊሆኑ ነው? እያልኩኝ ስነገራቸው ልባቸው ውስጥ መግባት ጀመርኩኝ። እና ከ2 ሰዓት ተኩል በኋላ ከመካከላቸው አንዱ ምን አለኝ? እሺ ስማ፣ በህይወት እንድትኖር እንተውሃለን፣ እድል ሰጥተንሃል፣ ብቻ ማውራትህን አቁም። አላቆምም አልኩት። I'll give you, let's do this. መስጂድ እንደምትመጡ ቃል ከገባችሁልኝ ሄዳለሁ አልኳቸው። ጀለስ እኛ በህይወት እንድትኖር እየለቀቅንህ አንተ በእኛ ላይ መስፈርት ታስቀምጣለህ? አብድሃል እንዴ? በመጨረሻም እሺ በቃ እንመጣለን አሉኝ። እኔም ሄድኩ። ቃል በገቡት መሰረትም መጡ። ሁላቸውም ባይሆኑም ወደ 70 የሚሆኑት በተለያየ ጊዜ መስጂድ መጡ። መስጂድ ውስጥ ምግብ አዘጋጅተንላቸው አብረናቸው እየተቀመጥን ዳዕዋ አድርግላቸው ነበር። ከነሱ መካከል 12 የሚሆኑት ወደ ኢስላም ተመለሱ። ይህ ተረት አይደለም። እርግጥ ነው አንዳንዶቹ ከድሮ የጥቅም ግጭትና በቀል ጋር በተያያዘ በኋላ ላይ ተገድለዋል። ግን አልሐምዱሊላህ አንዳንዶቹ አሁንም ድረስ ሙስሊም ናቸው። እስከዛሬ እንገናኛለን። ይህ ነገር አንድ ትልቅ ሐሳብ ጭንቅላቴ ውስጥ አጫረብኝ። እነሱ መለወጥ ከቻሉ እኔ ደግሞ ከሁሉ የባስኩት ልጅ ተለውጬ ይኸው እዚህ ካለው ሌላው ሰውስ ለምን አይለወጥም? ዳዕዋ ማድረግ ምን ያህል ትልቅ ነገር ነው? ዳዕዋን ላለማድረግ ምን ምክንያት አለ? ምንም። እኔ ለአንድ ሰው ከእሳት መዳንና ጀነት መግባት ሰበብ መሆን ከቻልኩኝ ይህ እኮ ትንሽ ነገር አይደለም። በመጀመሪያ ዳዕዋ ስጀምር ምንም አይነት ድርጅት፣ ደጋፊ ወይም በራሪ ወረቀት አልነበረኝም። ዝም ብዬ መስጂድ ይሄድና እዛ ያሉትን በራሪ ወረቀቶች አስፈቅጄ ወስጄ ከዛ ወረቀቶቹን ይዤ ጀለቢያዬን ለብስና ሰፈር ውስጥ ቆሜ ዳዕዋ ማድረግ ጀመርኩ። አልሐምዱሊላህ
አልহামዱሊላህ ብዙዎቹ የድሮ ጓደኞቼ ሙስሊም ሆኑ። ከዛም አልহামዱሊላህ ሌሎች ወንድሞች ያገዙኝ መጡ። ነገሩ እየሰፋ ሄደ። ከብዙ አመታት በኋላ በዚህ መሃል እኔ ሄጄ ተምሬያለሁ። ኢማራት፣ ኡርዱን፣ ፓኪስታን ሄጃለሁ። አግብቻለሁ፣ ልጆች ወልጃለሁ። አንድ ወንድም አላህ ኸይር ጀዛውን ይክፈለውና ዳዕዋ ስታደርግ በቪዲዮ ልቅረጽህ አለኝ። እኔ ደግሞ ለምን ትቀርጸኛለህ? ማንም እኮ እኔን ማየት አይፈልግም፣ አሰልቺ ነው አልኩት። እሱ ግን አይ እቀርጽሃለሁ አለኝ። አልহামዱሊላህ ቀረጸኝ፣ ቪዲዮንም ለቀቀው። ከዚያ በኋላ ያ ዳዕዋ በከፍተኛ ሁኔታ አደገ። አልহামዱሊላህ ባለፉት 2 አመታት ብቻ ወደ 3500 የሚጠጉ ሰዎች ወደ ኢስላም ተመልሰዋል። ይህ ባለፉት 2 አመታት ብቻ ነው። ምክንያቱም ከዛ በፊት ቁጥር አንይዝም ነበር። እኔ የጋንጉን ህይወት የተውኩት በ1995 ነው። ከ95 ጀምሮ እስካሁን ስንት ሰው እንደሰለመ አላህ ነው የሚያውቀው። ግን ለሁላችሁም ማስታወስ የምፈልገው ነገር ምንም ያህል ከአላህ መንገድ ብትርቁም የተውበት በር ሁሌም ክፍት ነው። በህይወት እስካላችሁ ድረስ የተውበት በር አይዘጋም። ነገር ግን ያ በር መቼ እንደሚዘጋ አታውቁም። ስለዚህ ነገ ዛሬ አትበሉ። መቼ እንደምንሞት አናውቅም። ለመቀየር ጊዜው አሁን ነው። ዛሬውኑ አላህ ቁርአንን ያወረደው ሰዎችን ከጨለማዎች ወደ ብርሃን ለማውጣት ነው። በኔ ላይ ያደረገውም በትክክል ይሄንን ነው። ወደ ኢስላም ስመጣ ያየሁት ወንድማማችነትን ነው። ሰዎች ካንተ ገንዘብ ስለሚፈልጉ ሳይሆን የእውነት ለአላህ ብለው ሲወዱኝ ያየሁ። በቀጥታ ወደ ፈጣሪዬ መጸለይ እንደምችል ስረዳ ዱዓ አድርጌ አላህን በቀጥታ ይቅርታ መጠየቅ ስችል ይሄ ህይወቴን ሙሉ በሙሉ ቀየረው። ነብዩ ሰለላሁ ዐለይሂ ወሰለም እንዳሉት በሊጉ ዐኒ ወለው አያ። ምንኛ ያማረ ሐዲስ ነው። በሊጉ ተክሊፍ ለኛ የተሰጠ ኃላፊነት ነው። ይህንን ኃላፊነት ማን ሰጠን? አኒ ተሽሪፍ በነብዩ ሰለላሁ ዐለይሂ ወሰለም ስልጣንና ውክልና። ወለው አያ ተኽፊፍ ነገሩን አቀለሉልን። ላኢላሃ ኢላላህን ታውቃላችሁ? እሱን ዳዕዋ አድርጉ። ሙስሊም ያልሆናችሁ ደግሞ ይህንን ቪዲዮ ካያችሁ ህይወት የምትጫወቱበት ያህል ረጅም አይደለች። አንድ አምላክ ብቻ እንዳለ በውስጣችሁ አስጠንቅቃችሁ ታውቃላችሁ። አንድ ጊዜ በፕሌን እየተጓዝኩ አጠገቤ የተቀመጠ አንድ ኤቲስት ነበር። እናንተ ሙስሊሞች በአምላክ ታምናላችሁ፣ ወደ ውሃ ላይ ቀራችሁ ናችሁ እያለ ይተቸኝ ነበር። ትንሽ ቆይቶ ግን ፕሌኑ መንቀጥቀጥ ጀመር። ደንግጦ አምላኬ ሆይ ማለት ጀመር። አምላኬ ማንን እየተጣራክ ነው? አንተ እኮ በአምላክ አታምንም አልኩት። አሁን አታውራኝ አለኝ። ስለዚህ ፕሌን ሲንቀጠቀጥ ያኔ ኤቲስት የሚባል ነገር የለም አይደል? ምክንያቱም በልባችሁ አምላክ እንዳለ ታውቃላችሁ። ሰማያዊ ምስሎች አምላክ እንዳልሆኑ ታውቃላችሁ። በእጃችሁ የፈጠራችሁት ሐውልት ምንም ሊያደርግላችሁ እንደማይችል ታውቃላችሁ። ኢየሱስ አለይሂ ሰላም አምላክ እንዳልሆነ ታውቃላችሁ። ምክንያቱም እሱ ራሱ ወደ አምላክ ይጸልይና ይሰግድ ነበር። አምላክ ደግሞ ወደ አምላክ አይሰግድም ታውቃላችሁ። ኢስላም እውነት እንደሆነ ታውቃላችሁ። በአንድ አምላክ በአንድ ፈጣሪ ማመን ያ ኢብራሂምን፣ ሙሳን፣ ዒሳንና ሙሐመድን የአላህ ሰላምና እዝነት በነሱ ላይ ይሁን ያነሳሳው ያው አንዱ አምላክ ነው። በአንዱ አምላክ እመኑ፣ የዘመናችሁንም ነቢይ ተከተሉ። እውነቱ ይሄው ብቻ ነው። الملك القدوس السلام المؤمن المهيمن العزيز الجبار المتكبر سبحان الله عما يشركون.